በዛሬ ቪዲዮ አዲስ ፋላሲ ብቻ የተካተተበት ጥያቄ ሰርተንላችኋል። ማለትም ከደረቁ ጥያቄ ፋላሲ ብቻ የሚሰራላችሁ ሆነ። ከዚህ ቀደም የአርባ ምንጭ ዩኒቨርሲቲ ሎጂክ ፋይናል ኤግዛም ሙሉ ፓርት ስለለቀቅን ያላያችሁት ገብታችሁ እንድታዩት እንጋብዛለን። ሰላም የኢትዮዋና ቤተሰቦች፣ እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየለቀቀ እንደሆነ ይታወቃል። ከነዚህ ውስጥ በአርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። በቀጣይ በሰከንድም የተለያዩ ጥያቄዎች ሚድ እና ፋይናል ኤግዛም ስለምንለቅ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄዎችን በምንለቅበት ሰዓት በቶሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። አንደኛ ጥያቄ ዶክተር አሚናል is accused by the crime of theft accordingly the court on the behalf of its concerned bodies conducted investigation upon the issues but it cannot prove that Dr. Aminal is guilty in the crime of theft. As a result he is an innocent person. ምንድነው ጥያቄው እያልን ያለው? ዶክተር አሚናል በሌብነት ወንጀል ተጠረጠረ። ከዛ በኋላ በኢንቨስቲጌሽን ጊዜ ዶክተር አሚናል ማለትም እሱን በማጣራው ጊዜ ሲጣራ እሱ ጥፋተኛ ሳይሆን ተገኘ። ስለዚህ በደለኛ አይደለም ወይም ደግሞ ምንም ንጹህ ነው፣ ከበደሉ ንጹህ ነው፣ ያለ ጥፋቱ ነው እየተባለ ነው እንትን ያለ ማለት ነው። ስለዚህ ይሄ ምንድነው ምንም አይነት መረጃ ስላልተገኘበት ዶክተር አሚናል ኢኖሰንት ነው ማለታችን እያለ ነው። ስለዚህ ይሄ ደግሞ ምንድነው አፒል ቱ ኢግኖራንስ እንለዋለን። ይሄ ትንሽ አጨቃጫቂ የሆነብናል፣ ነገር ግን ወሞ አፒል ቱ ኢግኖራንስ ነው። ምክንያቱም አንድ ሰው ወንጀል እንዳጠቃላይ ስናየው ለምሳሌ ሁላችንም ብዙ ወንጀለኞች አሉ፣ ነገር ግን ወንጀላቸው ስላልተረጋገጠ ወይም ደግሞ በምርመራ ሂደት ስላልተገኘባቸው እነዚህ ሰዎች ኢኖሰንት ወይም ደግሞ ኃጢአት የለባቸውም ወይም ደግሞ ንጹህ ናቸው ማለት አንችልም። ስለዚህ ኢኖሰንት ወንጀሉ ስላልተገኘበት ፕሩፍ ስላልተደረገ ኢኖሰንት ነው ወይም ደግሞ ያለ በደሉ ነው እያልን ያለው ይሄ። ስለዚህ ይሄ ደግሞ አፒል ቱ ኢግኖራንስ ምን ማለት ነው? ውሸት መሆኑ ስላልተረጋገጠ እውነት ነው ወይም ደግሞ እውነት መሆኑ ስላልተረጋገጠ ውሸት ነው ሲሉ ይሄ አፒል ቱ ኢግኖራንስ መገለጫ ነው። ስለዚህ ለዚህም ለትክክለኛው መልስ ለአሁን ለተነሳው አፒል ቱ ኢግኖራንስ ይሆናል ማለት ነው። ሁለተኛ ጥያቄ A professor to officials this meager salary increment letter is an insult for lecturers and any official who support it will discover how wrong they were at the next election. ምንድነው እያልን ያለው ጥያቄው? ይሄን እየተናገራሉ ፕሮፌሰሩ ነው እና ምንድነው ይሄ ትንሽ ደሞዝ ጭማሪ ወይም ደግሞ the meager salary increment ለሌክተሮች የተጨመራችሁ የደሞዝ ጭማሪ ልክ እንደ ስድብ ነው። ትንሽ ከመሆኑ የተነሳ አንፃር እንደ ስድብ ነው። and any official who support it will discover how wrong they were at the next election. እና ይሄን ሐሳብ ይሄን ደሞዝ ጭማሪ ያካሄዱት ማንኛውም ኦፊሻሎች ወይም የመንግስት ባለስልጣናት ምን ያህል ስህተት እንደነበሩ በቀጣይ ምርጫ ጊዜ ያውቁታል እያሉ ነው። ይሄ ደግሞ ምንድነው ያለባቸውን የሌክቸሮችን ችግር ወይም ደግሞ የሌክቸሮች የደሞዝ ጭማሪ ያለውን ኢፌክት በሪዝኒንግ ሜተድ አላሳዩም። ይልቁን ምንድነው ያደረጉ ነው? ይሄን ባለማድረጋችሁ በቀጣይ ኢሌክሽን ምን ያህል ጉዳት እንደሚመጣባችሁ ታውቋታላችሁ እያሉ ነው። ከሰዎች ላይ ምንድን እያደረጉ ነው? አቻ እንትን እያሉ ከሪዝኒንግ ይልቅ ፎርስን እየተጠቀሙ። ስለዚህ አፒል ቱ ፎርስ ትክክለኛው መልስ ሆነ። ለሁለተኛ ጥያቄ አፒል ቱ ፎርስ እንለዋለን ማለት ነው። ሶስተኛ either Ethiopia or Italy was victorious in the Battle of Adwa. Italy was not victorious in the battle of that battle. Hence Ethiopia was victorious in the battle of Adwa. ጥያቄው ምንድነው እያለን ያለው? ከኢትዮጵያ ወይም ጣሊያን በአድዋ ጦርነት ጊዜ ድል አድርገዋል አለ። ኢትዮጵያ ወይም ጣሊያን ከሁለቱ አንዱ ነው መልስ ሊሆን የሚችለው። ሁለቱም አይሆኑም፣ አንዱ ነው መልስ የሚሆነው። ኢታሊያ was not victorious in that battle. ጣሊያን በዛ ጦርነት ወይም ደግሞ በአድዋ ጦርነት ድል አላደረገችው ነበር። ስለዚህ ከሁለቶች አንዶች ድል ያደርጉ ነበር፣ ጣሊያን ደግሞ አላደረገችው ስለተባለ ከሁለቶች አንዶች ማድረግ ስላለባቸው ኢትዮጵያ was victorious in that battle የሚለው ትክክለኛ ሪዝኒንግ ምን የጠበቀ ሜትድ እንትን ስለሆነ አርጉመንት ስለሆነ ይሄ ኖት ፋላሲስ ኮሚትድ ነው። ምንም አይነት ፋላሲ ጥያቄ 3 ላይ አልተፈጸመም። ስለዚህ ኩዌስችን 3 ኖት ፋላሲ ኮሚትድ እንለዋለን ማለት ነው። አራተኛ ጥያቄ how many alcoholic beverages have you drank in the last 24 hours? ምንድነው እያልን ያለው? ባለፈው 24 ሰዓት ውስጥ ምን ያህል የአልኮል በቨሬጅ ወይም ደግሞ የአልኮል መጠጥ ኮንሱም አድርጋ ወይም ተጠቅማል እያለ ነው ያለው። ምንድነው? ስለዚህ ምን አይነት እንትን ነው?
አይ አልተጠቀምኩም ካለ ከዚህ በፊት ተጠቅሟል ማለት ነው። ተጠቅሜያለሁ ካለም ተጠቅሟል ማለት ነው። ስለዚህ ምንድነው ኮምፕሌክስ ኩዌሽን ነው ይሄ ለዚህ ጥያቄ። አይም ካላችሁም ኖም ካላችሁም በሁለቱም መመለስ ማችሉበት ማለት ነው። አሁን የሰውዬ አዎ ተጠቅሜያለሁ ካለ ተጠቅሟል ማለት ነው። አይዳ ዛሬ አልተጠቀምኩም ካለ ደግሞ ከዚህ ቀደም ተጠቀማለህ ነበር ይላል ማለት ነው። ስለዚህ ይሄ እንደዚህ ጥያቄ ኮምፕሌክስ ኩዌሽን ወይም ደግሞ በሌላ ስሙ ሎድድ ኩዌሽን በመባል ይታወቃል። ስለዚህ አራተኛ ጥያቄ ኮምፕሌክስ ኩዌሽን ትክክለኛ መልስ ይሆንልናል ማለት ነው። አምስተኛ ጥያቄ ጊቭን ፕሮፖርሽን ገመቹ ፌልስ ፎሎ ሂዝ ኦን አድቫይስ ዜርፎር ገመቹስ ክሌም ኦር አርጉመንት ሹድ ቢ ሪጀክት። ይሄ ምንድነው? ገመቹ የራሱን ምክር ራሱ መከተል አልቻለም። ስለዚህ የገመቹ ሐሳብ ሪጀክት መደረግ አለበት ውድቅ መሆን አለበት። ለምን? እሱ ስለማይከተለው። ይሄ ደግሞ ዩቱ ወይም ደግሞ ቱኩ አድሆሚኒየም ቱኩ ነው። ምክንያቱም አንድ ሰው ለምሳሌ አንድ ዶክተር ሲጋራ እያጨሰ እናንተ ሲጋራ አታጭስ ምናምን ለሳም መጥፎ ሲላችሁ አይ አንተ ራስህ ስለታጨሳለህ የምትሉት ከሆነ ይሄ አድሆሚኒየም ቱኩ ነው። አድሆሚኒየም ቱኩ እንዴት ነው የሚሰራው? አንድ ሰው ያን ነገር እያደረገው ከሆነ እናንተ ሊመክራችሁ ወይም ደግሞ በዛ ዘርፍ ላይ ምንም አይነት ሐሳቡ ትክክል እንኳን ቢሆን እናንተ ጋይድ ሊያደርጋችሁ አይችልም ብሎ ነው የሚያስበው አድሆኒም ቱኩ ማለት ነው። ስለዚህ አምስተኛ ጥያቄ ገመቹ ጥፋት ምክሩ ትክክለኛ እንኳን ሆኖ እናንተ መምከር አይችልም። ምክንያቱም እሱ ራሱ በዛ እሱ እየተከተለው ስላልሆነ ይላል። ይሄ የሚለው ማን ነው? አድሆኒም ቱኩ ማለት ነው። ይሄ አድሆሚኒየም ቱኩ ላይ ደግሞ ሌላ ጊዜ ምን ብሎ ሊሉ ይችላሉ? አንደኛውን ስህተት ትክክል ሲያደርግልን ምን ፋላሲ ተብሎ ይጠራል ተብሎ ሊመጣ ስለሚችል አንዱን ስህተት ሌላውን ስህተት ትክክል ሲያደርገው፣ ምክንያቱም አንደኛውን ስህተት ትክክል ሲያደርገው ማለት ገመቹ ስህተት ሰርቷል በምክሩን ባለመከተሉ ማለት ነው። ስለዚህ እናንተ ያን ስህተት በመስራቱ እናንተም ያን ምክር ባትከተሉት የእናንተንም ትክክል ያደርግላችኋል በአድሆሚኒየም ቱኩ አማካኝነት። ምክንያቱም ራሱ የማይከተለው ምክር ነው የመከራችሁ። ስለዚህ ትክክል አልነበረም። እሱ ስህተት በመሳሳቱ ያ ስህተት የእናንተ ስህተት ሲሸፍንላችሁ ይሄ አድሆሚኒየም ቱኩ ይባላል። አምስተኛ ጥያቄ አድሆሚኒየም ቱኩ ትክክለኛ መልስ ይሆናል ማለት ነው። ስድስተኛ ጥያቄ ምንድነው እያለን አይ ካንት ቢሊቭ አይ ፌልድ ማይ ኬሚስትሪ ቴስት አይ ኒው አይ ሹድ ሃቭ ወርን ማይ ላኪ ስዊት ሸርት ቱ ቴክ ዘ ቴስት። ምንድነው ጥያቄው? በኬሚስትሪ ቴስት ወድቋል ተማሪውና ምንድነው እያለ ያለው ኬሚስትሪ ጥያቄም የወደኩበት ምክንያት ብሎ ያቀረበው ያችን የሚወዳት ወይም ደግሞ እድለኛ የሆነችውን ቲሸርት ስላለበሰ በኬሚስትሪ ክላሱ ወይም ደግሞ እንትኑ ወድቄያለሁ። ይሄ ደግሞ ስዊት ሸርት ባለመልበሴ ነው ኬሚስትሪ ቴስት የወደኩት ብሎ ነው እያቀረበ ያሉ። ይሄ ደግሞ ፎልስ ኮዝ ነው የሚሆንብልን ማለት ነው። ምክንያቱም እድለኛ ቲሸርት መልበሱ ኬሚስትሪ ውጤቱ ላይ ምንም አይነት ሎጂካል የሆነ ሪዝኒንግ ሜትድ ወይም ደግሞ አታችመንት የላቸውም። ሁለቶች ምንም ያገናኛቸው ሪዝኒንግ ትክክለኛ የሆነ ሪዝኒንግ ሜትድ የለም። ስለዚህ ስድስተኛ ጥያቄ ቀጥታ ፎልስ ኮዝ እንለዋለን ማለት። ሰባተኛ ጥያቄ ማዘር ዩ ሹድ stop smoking, it is harmful to your daughter. Why should I listen to you? You started smoking when you were 16 ብሎ ጥያቄው ያለ እናትየዋ ስሞኪንግ መጥፎ ነገር ነው ልጅ ብታቆም ይሻልሻል አለቻት። ልጇ ደግሞ ለምንድነው አንቺ በ16 ዓመት አይደል ማጨስ የጀመርሽው አለቻት። ቅድም እንዳልኳችሁ የመጀመሪያው ማጨስ ስህተት ነው አይደለ? ማጨሱ ስህተት ሆኖ ሳለ የእናቷ ማጨሱን ትክክል እንደሆነ አርጉመንቱ ላይ ያቀረበው ማለት ነው። ስለዚህ ዩቱ ላይ ማታጨስበት ምክንያት የእናቷ ማጨስ ነው እንጂ ትክክል ጤናዋን ስለሚጎዳ ትክክለኛ የሪዝኒንግ ሜትድ መጥቶ እንኳን ልጅቷ ያቀረበችው አንቺ ስለምታጨስ እኔ ማጨሳለሁ ወይም ደግሞ አንቺ ልትመክረኛችሁ፣ ምክንያቱም አንቺ ራሱ ይሄን ነገር ታደርጊዋለሽ። ይሄ ምን አይነት እንትን ነው? ዩቱ ነው ቱኩ ወይ አድሆሚኒየም ቱኩ። አንዱ ስህተት ትክክል አድርጎታል። ደግሞ ሌላኛው ደግሞ አንተ ያላደረግከውን ነገር እኔ ልትመክረኝ አልችልም። ምክንያቱም ትክክል እንኳን ቢሆን አንተ ልትመክረኝ አልችልም። ምክንያቱም አንተ ይሄን ህግ እየተከታተልኩ ስላልሆነ አንተ እኔ ልትመክረኝ አልችልም የሚል ሂደት ያለው ፋላሲ አድሆሚኒየም ቱኩ ወይም ዩቱ ይባላል። ስለዚህ የሰባተኛ ጥያቄ ዩቱ ትክክለኛ መልስ ይሆናል ማለት ነው። ስምንተኛ ጥያቄ ኦል ዘ ብሪሊያንት ፍሬሽማን ስቱደንትስ ስሞክ ሲጋሬትስ ዜርፎር ዩ ሹድ ቱ። ምንድነው እያለ ያለ ጥያቄ? ሁሉም ብሪሊያንት የተባሉ ወይም ደግሞ እውቀት ያላቸው ፍሬሽማን ስቱደንቶች ሲጋራ ይጨሳሉ። ስለዚህ አንተም
ያ ማድረግ አለብኝ ወይም ማጨስ አለብኝ ያለ ይሄ ደግሞ ቫኒቲ ነው። ምክንያቱም የተለያዩ ሰዎች ስለሚያደርጉት አንተ ማድረገው ይሄን ነገር ማድረግ አለብህ የሚል ቫኒቲ ነው። የታወቁ ሰዎችም ሊሆን ይችላል ብቻ ካንተ የተሻሉ ሰዎች ይሄን ነገር ስለሚያደርጉት አንተም ያን ነገር ብታደርግ እንደነሱ ትሆናለህ ብሎ ተጽዕኖ ለመፍጠር ለማድረግ ማለት ነው። ስለዚህ አፒል ቱ ቫኒቲ ይሄን የሚሰራ 8ኛ ጥያቄ አፒል ቱ ቫኒቲ ትክክለኛ መልስ ይሆናል ማለት ነው። 9ኛ ጥያቄ no one has proved that China is responsible for occurred of COVID-19 so we must conclude that China is not responsible for occurrence of COVID-19 ስለዚህ 9ኛ ጥያቄ ምንም ጥያቄ የለውም ኮሮና ከቻይና መምጣቱን ማንም ያረጋገጠ የለም no has proved China is responsible for occurrence of COVID-19 ማንም ያረጋገጠ የለም ቻይና ለኮሮና መነሻ እንደሆነች ወይም ደግሞ ምንጩ የኮቪድ-19 ቻይና እንደሆነ ማንም አላረጋገጠም so we must conclude that China is not responsible for occurrence of COVID-19 ስለዚህ ቻይና ስለ ለኮቪድ-19 መነሻ ወይም ደግሞ ኃላፊነቱን ላትወስድ ትችላለች ወይም ደግሞ መነሻዋ ቻይና ላይ አይደለም ብለን መደምደም እንችላለን። ምክንያቱም ከቻይና ማንም ስላላረጋገጠ ከቻይና መነሳቱ ማንም ስላላረጋገጠ ስለዚህ ኮቪድ-19 ከቻይና አልተነሳም ማለት እንችላለን ያለ ይሄ ደግሞ አፒል ቱ ኢግኖራንስ ነው። ውሸት መሆኑ ወይም ደግሞ እውነት መሆኑ ስላልተረጋገጠ ውሸት ነው የሚል ሂደት ስላለው ያ ይሄ ደግሞ የአፒል ቱ ኢግኖራንስ መገለጫ ስለሆነ 9ኛ ጥያቄ አፒል ቱ ኢግኖራንስ ስለሆነ 10ኛ ጥያቄ most women from California believe in astrology I know because I have dated 3 women from California and they are all believed in astrology ይሄ ምንድነው ሃስቲ ጀነራላይዜሽን ነው ጥቂቶችን ለብዙዎች ተቀለለው ሃስቲ ጀነራላይዜሽን ምንድነው የሚያደርገው ለጥቂቶችን ወይም ደግሞ ትንሽ 2% ወይም ምናምን ለ98%ዎች ምናምን ስናደርገው ሃስቲ ጀነራላይዜሽን ይባላል ካሊፎርኒያ ላይ በጣም ብዙ ሴቶች ሊኖሩ ይችላሉ ስለዚህ እሱ ምን ያለው 3 ሴት አግኝቷል ከ3ቱም በአስትሮሎጂ ያምናሉ ከዛ በኋላ ምን አለ ካሊፎርኒያ ያሉ በጠቅላላ ሴቶች በአስትሮሎጂ ያምናሉ ወይ ደግሞ ሞስት ኦፍ አብዛኞቹ በአስትሮሎጂ ያምናሉ አለ ግን ያገኘው 3 ብቻ ነው አስትሮሎጂ ካሊፎርኒያ ላይ ያሉ ሴቶች ደግሞ በጣም ብዙ ናቸው ስለዚህ ይሄ ሃስቲ ጀነራላይዜሽን ነው ጥቂቱን ለብዙ መጠቅለል ስለሆነ ማለት ነው የዛሬ ቪዲዮ በዚህ ጨርሰናል በቀጣይ ኤግዛሞች የምንመጣ ይሆናል ሰከንድ ላይ የምንገናኝ ስለሚሆን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጥያቄ በሚሰራበት ሰዓት በተሎ እንዲደርሳችሁ ለማሳሰብ እንወዳለን ስለምትከታተሉን ከልብ እናመሰግናለን